ፊሶን ሪል ስቴት በቦሌ በሻሌ አያት ዞን 5 የሚገኝ 45,000 ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ከስቱዲዮ ጀምሮ ከባለ 1 እስከ ባለ 3 መኝታ ክፍል አፓርትመንት፣ ቅንጡ ጂ+ ቪላዎችና ታውን ሃውስ በውስጡ ያካተተ ግቢ። አፓርትመንቶቻችን የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 3 ቤዝመንት ፓርኪንግ፣ 2 ሊፍት፣ 24 ሰዓት ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያና በደህንነት ካሜራዎች የታገዘና ብቃት ባለው የሕንፃ አስተዳደር የተሟሉ ናቸው። ጂ+2 ቪላችን በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን እንዲሁም 1 ባህላዊና 1 ዘመናዊ ኩሽና በውስጡ የያዘ ሲሆን በ340 ካሬ ላይ ያረፈ 3 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። ጂ+2 ታውን ሃውስ 5 መኝታ ቤት፣ 6 መታጠቢያ ቤቶች እንዲሁም 1 ባህላዊና ዘመናዊ ኩሽና በውስጡ የያዘ ሲሆን በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። በአጭር ጊዜ ውስጥ ለመረከብ ቤቶቻችንን መጥተው የግሎ ያድርጉ። ገንዘብነቱ እንዲህ አይነት ቅርስ ላይ ሲያውሉት ነው። አሁኑኑ በስልክ ቁጥር 0952787878 ወይም 0952797979 ይደውሉልን። ፊሶን ሪል ስቴት። ይህ ከዓለምነህ እንስማ ፕሮግራማችን ነው። ኢራኖች ከነጋ አዲስ ማስጠንቀቂያ ሰጥተዋል። ጣታችን ቃታ ላይ ነው ብለዋል። ዓለም ማላይ ሊተኩሱ ነው። ማላይ ሊተኩሱ ግልጽ ነው። እነሱ የሚጠብቁት ጥቃት ከአሜሪካ እንደሚመጣ ነው። ስለዚህ አሜሪካና የአሜሪካ ኢላማዎች እንግዲህ የአሜሪካ ኢላማዎች ባህር ላይ ያሉት ናቸው። እንዲሁም በሰፊው እንደተብራራው በዮርዳኖስ፣ በሳውዲ አረቢያ፣ በባህሬን፣ በኳታር፣ በተባበሩት አረብ ኤሚሬቶች የአሜሪካ ጦር ሰፈሮች አሉ። በእነዚህ ጦር ሰፈሮች የአየር ኃይል ጦር ሰፈሮች ናቸው አንዳንዶቹ የመደበኛ። በእነዚህ ደግሞ አሜሪካ ወደ 50,000 ጦር አላት። በጣም ትልቅ ግዙፍ ሰፊ ቁጥር ያለው ጦር ነው። 50,000 ጦር አላት። ስለዚህ ኢራኖች እየዛቱ ያሉት በክልሉ ያሉ የአሜሪካ ኢራቅም ውስጥ አለ ሴቶች ላይ እንተኩሳለን ነው። ስለዚህ የምናመነታው ነገር የለም። ወደ ግዳጅ ከገባን አጥለቅላቂ ጦርነት ነው የምናደርገው። ባለ በሌላ ኃይላችን የምንዋጋበት ጦርነት ነው የሚሆነው የሚል ነው። ግን የአሜሪካን ጦር ለመምታት ሲተኩሱ የሌላ ሀገር ሉዓላዊ ክብር አይደፍሩም ወይ? ከዛ ሀገር ጋር ሳይጣሉም ወይ? ባለፈው እንደምታስታውሰው ኳታር ላይ ተኩሰው ነበር እና ከኳታር ጋርም እሰጥ አገባ ውስጥ ገብተው ነበር። ወይል ኳታሮች የውግዘታቸው ደረጃ ያን ያህል ጠንካራ አልነበረም። ነገር ግን ይሄ እንዲደገም አይፈልጉም። ኳታሮችም ሳውዲ አረቢያኖችም የተባበሩት አረብ ኤሚሬቶችም ይመስለኛል። ለዚህ ነው ለምሳሌ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ የትኛውንም ግዛታችንን ኢራን ላይ ለሚካሄድ ጥቃት አገልግሎት አንፈቅድም ብለዋል። ይሄ ምን ማለት እንደሆነ ለምሳሌ አየር ክልል ኢራንን ሊደበድቡ የሚሄዱ የጦር ጀቶች በእኛ ሰማይ ላይ እንዲያልፉ አናደርግም ወይም ማለት ነው። እንግዲህ አንዱ ሊሆን የሚችለው ወይም መነሻ መንደርደሪያ አንሰጥም ነው። ለምሳሌ የአሜሪካ ጦር ሰፈር በተባበሩት አረብ ኤሚሬቶች አለ በተወሰነ ደረጃ ማለት ነው። ከዛ የሚነሳ ወደ ኢራን ለዘመቻ የሚሄድ የአሜሪካ የጦር ጀት ወይም እንደዚህ ተልኮ ቢኖር ይሄን ማድረግ አትችሉም ማለትም ሊሆን ይችላል እና ይሄን ብለዋል። ነገር ግን ባለፈው ኢራን በተግባር እንዳሳየችው ምንም እንኳ ሲምቦሊክ ቢሆንም አሜሪካ ላይ እኮ ተኩሳለች። ይሄ አልኡዴድ የሚባለው ኳታር ውስጥ የሚገኘው ትልቁ በመካከለኛው ምስራቅ ትልቁ የአሜሪካ ጦር ሰፈር ነው። 10,000 ሰራተኛ አለ እዛ፣ ወታደር፣ የአየር ኃይል አባል፣ የተለያየ በጣም ሰፊ ግዙፍ ነው እና እዛ ላይ ተኩሳለች። ኢራኖች 20 ሚሳኤል ተኩሰዋል።
እና 20ንም ከ20 ሚሳኤል 19ን መታጥላለች የተባበሩት አረብ ማነው ኳታር። አንዱ ደግሞ ወድቋል፣ ምንም ያደረሰው ጉዳት የለም ነው ብትለው ኳታር። ያው ደግሞ ኢራኖች የሚሉት ነገር አለ ወይ የአየር ኃይል ጦር ሰፈር ላይ የደረሰው ጉዳት እንደሌለ ምንም ጥርጥር የለውም። ሁለተኛ ተናግራ ነው። አሜሪካንም ታውቃለች፣ ኳታርም ታውቃለች። አንዳንዴ ዶናልድ ትራምፕ እንዲያን ነገር አላቸው። ያን የመጀመሪያ የኢራን ትልቁን ጀነራል ቋሲም ሱሌማኒን መግደላቸውን ተከትሎ የግድ ማድረግ አለብን በሚል ለአሜሪካ ነግራ፣ አሜሪካም ደግሞ ኢራቅ ያሉ የሚደበደበው ታውቆ ማለት ነው ጥቃት የሚደረግበት ጦር ሰፈር ታውቆ ወታደሮቿ ከዛ እንዲወጡ ወይም ደግሞ የተለያየ ቦታ እንዲይዙ ተደርጎ ተኩሳለች ኢራን። እኔ ያንን ሲምቦሊክ ነው የምለው እንትን የለም። አሁን ባለው ሁኔታ ግን እነዚህ ሀገሮች በሙሉ ተወጋን ብለው ምላሽ የሚሰጡ ናቸው። ለምሳሌ ወደ ዮርዳኖስ ከተኮሰች፣ ወደ ሳውዲ አረቢያ ከተኮሰች፣ ወደ ባህሬን ከተኮሰች፣ ወደ ኳታር ከተኮሰች ይሄ ሌላ ነገር ማለት ነው። እንዴት ግን በአንድ የሰጠችው ማስጠንቀቂያ ምንድን ነው? በዙሪያ ያለ ማንም ሀገር አሜሪካንን የተባበረን እንደ ጠላት ነው የምቆጥረው ብላለች። ስለዚህ የምናየው ነው ማለት ነው። ግን ዝም ብለህ በሎጂክ ስታየው ኢራኖች ይህን ጦርነት ማስቀረት የሚችሉበት መንገድ ስለሌለ ነው ትላለህ። ለምን አሁን ከአሜሪካ ጋር ለመዋጋት ነው የሚወጡት መግለጫዎች። በተለይ ውጭ ጉዳይ ሚኒስትሩ አሁን የአገሪቱ ቃል አቀባይ ሆኗል ማለት በአብዛኛው ወክሎ የሚናገረው እሱ ነው። እና አሁን ለምሳሌ እናንተ ለዚህ ውይይት ስንቀመጥ ጣታችን ቃታ ላይ ነው ይላል። የማታሸንፈውን ጦርነት የማሸነፍ ያለማሸነፍ ሳይሆን ብልክ በአሜሪካ እዚህ ጦርነት ውስጥ አንዳች የምታገኘው ነገር ያለና የጓጓች ያስመስላል ኢራን። እና ይሄ ትንሽ ኦነስትሊ ግራ የሚያጋባ ነው። በሌላ በኩል ደግሞ እስራኤል ውስጥ ያለውን ሁኔታ ለመከታተል ትሞክራለህ። ምንድን ነው ሊሆን ይችላል፣ ውስጥ ለውስጥ የተላለፈ መልዕክት ሊኖር ይችላል። ግን በተደጋጋሚ ለምሳሌ ታይምስ ኦፍ እስራኤል ገብተህ ስታነብ ይሄ ምንድን ነው ሚቅላጥ የሚባል አለ። ምሽጋችሁ ግቡ፣ በዚህ ሰዓት ተንቀሳቀሱ፣ እንደዚህ የሚሉ ነገሮች አሁን እየተነገሩ አይደለም። እነዚህ ሁኔታዎች ደግሞ ጦርነቱ በሚስታሰበው ፍጥነት ገና ነው የሚል ስሜት ይሰጥሃል። ምክንያቱም አሁን የመጀመሪያ ተጠቂ ልትሆን የምትችለው የጥቃት ሰለባ ልትሆን የምትችለው እኔ አሜሪካኖች ናቸው ብያለሁ። አሁን ባለው ሁኔታ ኢራን ማድረግ የምትችለው ነገር ቢኖር ወደ እስራኤል ለምትተኩስ አየህ። ስለዚህ አሁን የባለፈው ጦርነት ላይ የደረሱት ግምገማ ወሳኝነት አለው። ለምን መጨረሻ ላይ ኢራኖች ተኩሱ የነበሩት ብዙ ጊዜ ያርፍ ነበረ፣ ህንፃዎችን ምኖችን እንደዚህ ይጎዳ ነበር። እና ጦርነቱ በቆመበት ጊዜ አይ ቲንክ ምናልባት ኢራኖች በዛ የወሰዱት ክምችት አላቸውና ሞር ብናደርግ የሚል አሁን በወቅቱ ዜና ሲሰራ እንግዲህ እነሱ 500 ተኮሱ ማለት በትንሹ ወደ 1000 ሚሳኤል አተኩስም እስራኤል። አንድ ሚሳኤል አላውቅም፣ ግን መጠባበቂያ የምትተኩስ ነገር ነው ይመስለኝ። ስለዚህ ክምችቱ ብዛት አላት። እስራኤል ሞር በአየር ኃይል የምትመካ ሀገር ናት። እስራኤል በሚሳኤል አትመታም በ1000 ኪሎ ሜትር ርቀት። የሚሳኤል ቴክኖሎጂ ይሄ አሁን የሚሳኤል ቴክኖሎጂ በአብዛኛው የምትመለከተው የነ ራሽያ የነ ቻይና የነሱ አይነተኛ የመዋጊያ መንገድ ሆኖ ነው የምታየው። እስራኤል የአየር መከላከያ ሚሳኤሎች ናቸው፣ የአየር መከላከያ ናቸው እንጂ አሁን ያን ሁሉ 200 የጦር ጀት 200 አብራሪዎች ሪስክ አድርገህ በሰው ሀገር ገብተህ የምትፈልገውን ደብድበህ ትወጣለህ። ኢራኖች ግን ይሄን ያህል የማነጣጠር ይሄን ያህል
አይቶ እዛው አየር ላይ ሁኔታዎችን ቀይሮ በሚፈልጉት መጠን ኢላማዎችን የማደባየት አቅም የላቸው። የሚተኩሱት ሚሳኤል ነው። ሚሳኤሎቻቸው ደግሞ አሁን አንዳንድ ሰው ተነስቶ እንዴት ነው እነሱን አሳነስ ካካበድ ይችላል። እንደሱ አይደለም። ሚሳኤላቸው ይሄ ኢላማውን የመምታት እንትኑ ትንሽ በብዙ ሜትሮች እንትን ያለ ነው። ልዩነቶች አሉት። ያ የሚሳኤል ቴክኖሎጂ አሁን ለምሳሌ ራሽያ በምታደርገው ውጊያ እየተመለከትክ ነው። እና ሚሳኤሎቿ ከዛ ሁሉ ነጥለው ነው የመቱት። እና እነዚህ ፕሪሲሽን ሚሳኤሎች ናቸው። እንደዚህ አይነት ነገር አለ። ነገር ግን ብዛት አለው የኢራን። ስለዚህ ምናልባት ኢራኖች በመጨረሻው ሰዓት የደረሱበት ግምገማ 1000 እና 2000 ብንተኩስ የምንፈልገውን ውጤት ማምጣት እንችላለን። እስራኤልን በጣም መጉዳት እንችላለን። ምናልባትም በዛ መንገድ ካደረግነው ጦርነቱ የሚቆምበት መንገድ ራሱ ሁለተኛ እንዳንደፈር የሚያደርገን ይሆናል የሚል እምነት አላቸው። እኛ ሰርቫይቭ ካደረግን ግን አሁን ዓለም ጦርነቱ በእስራኤልና ኢራን መካከል አይደለም። አሁን ጦርነቱ እስራኤል ተስባ ነው የምትገባው። ጦርነቱ በአሜሪካና በኢራን መካከል ነው ጦርነቱ። ስለዚህ ከአሁን በፊት ከነበረው የራስ አይሆንም ወይ ለኢራን? ምክንያቱም የአሜሪካ ኔቪ መጥቷል ጀቶቹን ጭኖ። ስለዚህ ቅርብ ርቀት ላይ ነው፣ ለማጥቃት የሚችልበት ሁኔታዎች ላይ ነው ያሉት። እነ ኳታር እነ ሳውዲ መንደርደሪያ አንሰጥም ያሉት እኮ አሜሪካ አማራጭ ስላላት ነው። መነሻ አላት። የትኛውንም ሀገር መጠየቅ አይጠበቅባትም። ከዛው ከመርከቡ ላይ ተነስታ መምታት የምትፈልገውን ትመታለች። ስለዚህ አሁን ወደ እስራኤል መተኮስ ብቻ አይደለም ያሁኑ ስራዋ። የአሜሪካንስ ኃይል እንዴት አድርጋ መሸፈን ትችላለች? ጋጋሪዎች ነን። አሁን ላይ ምግባችን ከሚሰጠን አስፈላጊ የሰውነት አበልጻጊ ቫይታሚኖች ባለፈ በእጅጉ የሚያሳስበን የምግብ ዝግጅትና አቀራረብ ሂደት ጤናማነት ነው። ጋጋሪዎች ነን። ለዛም ነው ለእንጀራችን ከፍተኛውን ጥንቃቄ የምናደርገው። መልኩን ለማንጣት፣ ብርካቴውን ለመጨመር፣ የቆይታ ጊዜውን ለማርዘም ሲባል ምንም አይነት ኬሚካልና የእህል ውህደት ጋር የማይቀላቀል አስፈላጊውን የመብላላት ሂደት አሳልፎ በንጽህና የሚዘጋጅ የጤፍ እንጀራ ነው። በፕላስቲክ ታሽገው የሚቀርቡ ምግቦች ለምርቱ ተብለው በተሰሩ ማሸጊያዎች ፉድ ግሬድ ፕላስቲክ ካልታሸጉ ለካንሰር፣ ለጉበት፣ ለኩላሊት በታዳጊዎች ላይ ሁለንተናዊ አስተሳሰብና እድገት ላይ ከፍተኛ ውስንነት እንደሚያስከትሉ የዓለም የጤና ድርጅት አስታውቋል። ለዚህም ሲባል ጋጋሪ በዱባይ ሙኒሲፓሊቲ ማረጋገጫ ያለፈ የዩኤኢ ኳሊቲ ማርክ ሰርቲፊኬት ፉድ ግሬድ በተሰጠው ለምግብ ማሸጊያነት የተመረጠ ፕላስቲክ ማሸጊያ የተዘጋጀ ነው። ንፋስ ሳይገባው ቃናና መዓዛውን ሳያጣ በነጭና በቀይ ጤፍ በሁለት አማራጭ ታገኙታላችሁ። ከአክብሮት ጋር ነው ይህን የምነግሮት። አዎ ያሻግታል፣ የጤናማ እንጀራ ባህሪው ስለሆነ። በማሸጊያው ላይ በግልጽ ከተቀመጠው ከ3 እስከ 4 ቀናት በላይ እንዳይጠቀሙ። በጋጋሪ ትሬዲንግ ተመርቶ በዳኒዳን ጄኔራል ትሬዲንግ የሚቀርብ ሲሆን በአልበረሃ በዳኒዳን ሚኒ ማርትና በዱከም ሬስቶራንት ውስጥ 24 ሰዓት ያገኙታል። በቅርቡ በሁሉም የተባበሩት አረብ ኤሚሬቶች ከተሞች የምንገኝበትን አድራሻ የምናሳውቅ ይሆናል። በጋጋሪዎች የቀረበ ጋጋሪ ንጹሕ እንጀራ። አንዳንድ ጊዜ ጦርነት የራሱ ሰርፕራይዞች አሉት። አሁን ኢራኖች በሚሉት መጠን በሚሉት መንፈስ የሚዋጉ ወይም ለመዋጋት በሚሉት መጠን ለመዋጋት የቆረጡ ከሆነ ከባድ ጦርነት ነው የሚሆነው። መጀመሪያ መነሻውን እንዲህ አሁን ለምሳሌ ዶናልድ ትራምፕ በማንኛውም መመዘኛ በዚህ መንገድ እያየው አይደለም ማለት እኔ ኢራኖችን አስፈጅተዋል የሚል በዛ መንገድ ነው መታየት ያለበት። ከዚህ በፊት ብዙ አይነት ተቋሞች ኢራን ውስጥ ነበሩ፣ ከ1 2 3
በተመሳሳይ መንገድ ነው የኢራን መንግስት ተቋሞችን የሚበትነው። ያው ይተኩሳል፣ ይገላል፣ ያስራል። በዚህ መንገድ ኢራናውያን ይሞታል እና እነዚህ ተቋሚዎች የተለያየ ጊዜ የተለያየ ኮዝ አንስተው ይወጣሉ። እስከምናውቀው በመቶዎች የሚቆጠሩ ነው ማክሲመሙ። አሁን አይረኒ የአሜሪካው ፕሬዚደንት ዶናልድ ትራምፕ ከሌሎች የአሜሪካ መሪዎች በመለየት አንድ ተቋም አድራጊ ብትገድሉ እኔ እነሱን እታደጋቸዋለሁ የሚል መግለጫ ሰጡ። ስለዚህ አሁን ይሄ ጫናው ሳይኮሎጂካሊ ተጨባጭም ነበረ ለኢራን መሪዎች። ስለዚህ ምንድን የሆነው ነገር ቢያንስ ማንም ሊጠብቅ እንደሚችለው ቢያንስ ኢራኖች ይህን ተቋሙ እንኳ በወትሮ መንገዳቸው ቢያቆሙ እጅግ በጣም ባነሰ ኃይል እንዲሆን ትጠብቃል። ወይም ቶታሊ ያ አይነት ምላሻቸው ውስጥ እንዳይገቡ ነው የምጠብቀው። ምክንያቱም ያንን ግጭት ያመጣባቸዋል በሚል ማለት ነው። እና እስከተወሰነ ደረጃ እስከተወሰነ ቀናት እነሱም የኢራን መሪዎች እንረዳለን የሚሉት እኮ ትክክል ነው፣ የኢኮኖሚ ጉዳይ እኮ ነው እያነሱ ያሉት፣ ይህንን በሚገባ ነው መፍታት ያለብን፣ እንረዳለን። ግን ሌሎች አሉ አሸባሪዎች ስርዓት እንዲቀየር ምናምን የሚሉ እነሱ አሉ በማለት እንትኖቹ መከፋፈል ጀመሩ። ምንድን ነው ሰልፈኞቹን በእንትን እያደረጉ ቀናት አለፉ። መጀመሪያ ላይ የዶናልድ ትራምፕ ማስጠንቀቂያ እየሰራ ነው የሚል ነገር ታደርጋለህ እና በሌላ በኩል ደግሞ አብረው የሚያቀርቡት የምድራችን ልዕለ ኃያል መሪ ከጎናችሁ ነኝ ያለሁኝ እኔ ቢገላችሁ እኔ እነሱን እገላለሁ ስላሉ ሰልፉም በከፍተኛ ፍርሃት አልባ ሆኖ በከፍተኛ መነሳሳት ሁሉም የሀገሪቱ ምድር ኢቨን ቲፒካል የሆኑ የአብዮቱ ደጋፊ ኤሪያዎች ነበሩ። እነሱም ውስጥ ሁሉ ማጥለቅለቅ ሲጀምር ይሄ የሆነው አንደኛ ከውጭ የሰረጉ ወይም ከውጭ ቁጥጥር የሚደረግባቸው ሰልፈኞች አሉ፣ ሀኬተኞች ወይም አሸባሪ የሚሏቸው። እንደገና ግን ትልቁ የዶናልድ ትራምፕ ቃል ትልቅ ሚና እየተጫወተ መሆኑን ይናገሩ ነበር የኢራን መሪዎች። የሆነ ቦታ ላይ ተነጋግረዋል ማለት ነው። የሆነ ቦታ ላይ ሲነጋገሩ ሰልፉ 31 ነው የኢራን ክፍለ ሀገር። በ31 የኢራን ክፍለ ሀገር ውስጥ በሚገኙ 180 ከተሞች ደረሰ። ቤዚካሊ ሀገሪቱ ቆማለች፣ ስታንድ ስቲል። ሰውም ተመልሶ ወደ ቤቱ የሚገባበት ምክንያት ያለው አይመስልም። በቃ ወጥቷል፣ አንድ ነገር ፈልጓል። በዚህ ላይ ያለ ወትሯቸው ማለት ነው አሜሪካን ሀገር የሚገኙት የሻሁ ልጅ የኢራን ሻሁ የአልጋ ወራሽ ስትላቸው ትችላል እና አብዮቱን የማቀጣጠል መግለጫዎች ቢያንስ እሳቸው ያለው አገዛዝ ከወደቀ ጊዜያዊ መንግስት የሽግግር መንግስት ሆነው እንደሚያገለግሉ እንደዚህ አይነት ነገሮች ሪሊ እንትን ነበር። ስለዚህ አሁን ይሄ ነርቨስ አድርጎታል፣ የኢራንን መንግስት ነርቨስ አድርጎታል። ለምን ያልክ እንደሆነ በእውነት ባለፈው ሰኔ ወር የተደረገባቸው ድብደባ ብዙ ነገር ያጠፋባቸው፣ ብዙ ወታደራዊ ክንዳቸውን ያሰለለ፣ ብዙ ተቋሞቻቸውን ያወደመ፣ አንጡራ ምርጥ የተባሉ የኑክሌር ሳይንቲስቶቻቸውን የገደለ የጦር ማን ሙሳ ስማቸው ዋናው የአብዮቱ ደግሞ ድምፅ ነበሩ። የዚህ እስላማዊ አብዮት ዋና አዛዥ ከእንትና ቀጠል እንደዚህ እኮ በሙሉ ተገድለዋል። እና አሁን በዚህ ሀገር ውስጥ ያለው እንቅስቃሴ ከዛ በኋላ ነገር ሁሉ አልጋ ባልጋ አልሆነላቸው። በዛ ላይ ድርቁ ተጨምሮ ሀገሪቱ ላይ የደረሰው የውሃ እጥረት፣ የኢኮኖሚው በሚዘገንን መልኩ መጫጨት
እና የሱ መገለጫ የሆነው ሪያል የሚባለው ገንዘባቸው ምንዛሪ በአንድ የአሜሪካ ዶላር 1,500,000 ሪያል ዶላር $1 ማለት እነዚህ ተዳምረው ሪል የሆነ የህልውና ስጋት ውስጥ ከቷቸዋል። አሁን ተነጋግረው የወሰኑት ነው ብዬ የማምነው ዋት ብሎ ተነጋግረው የመጣው ይምጣ፣ ይሄን ከቁጥጥር ውጭ በሆነ መንገድ እየወጣ ያለ እንትን ቤቱ ማስገባትና ማዳን አለብን፣ የመጣው ይምጣ የሚል ውሳኔ ወስዷል። እንደዚህ ነው የኔ መረዳት። እና ያም ውሳኔ ምን አይነት ውሳኔ እንደሆነ የምትረዳው መሞት ወይም በዳን የሚል አይነት መሆኑን የምትረዳው ራሳቸው ኢራኖች እንደሚያቀርቡት 3,000 ከምናምን ናቸው የተገደሉት ነው የሚሉ እኔ ኢራናዊ አስፋልት ላይ ቢያንስ መቀመጫቸው አሜሪካ የሆኑ በዚህ ጉዳይ ላይ በተደጋጋሚ እንትኖች ውስጥ የራሳቸው አክቲቪስቶች ያሏቸው ናቸው። እነሱ ሁሌ ቁጥራቸው በተአማኒነት ይወሰዳል። እነሱ 6,100 ከምናምን በስም በአድራሻ ያስቀመጡ ማለት ነው። እንዲህ ያልክ በተባበሩት መንግስታት የኢራን ራፖርተር እዛ ካሉ ዶክተሮች አሁን ኢንተርኔት እየለቀቁ ነው የወጡትን መረጃዎች አሰባስበው ከ20,000 በላይ ብለዋል። ካን ኢማጂን ለማሰብ ይቻላል። በምናብ ያለ በጣም ከባድ ነው። ምንድን ነው የተደረገው? ምን ሊያደርጉት? እኔ አንድ የማይገባኝ ነገር አለ። ኢራን በጣም በከፍተኛ ሁኔታ ፕሮፓጋንዳ ትሰራለች። አንድ ኒኩለር እንዳላት በአጭር ጊዜ ውስጥ ወደ ኒኩለር ተመልሳ እንደምትመጣ፣ ሁለት እስራኤል አሁንም ጠላቷ እንደሆነች፣ ሶስት አሜሪካንንም እንደዚሁ ፕሮቮክ ታደርጋለች። ይሄ ምንድን ነው ጥቅሙ? ያልገባኝ ነገር አሁን እነዚህ አሜሪካንንም እስራኤልንም በእንደዚህ አይነት ነገር በመቀስቀስ ወደ ጦርነት እንዲመጡ ማድረግ ምንድን ነው? አሁን ለምሳሌ ዛሬ እንኳን እንደ ርዕስ የወሰድነው ጣታችን ቃታው ላይ ነው ሲሉ እንተኩሳለን እያሉ ነው። እሳት በሚነድበት ሰዓት ኢራኖች የሚያግለበልቡበት ምክንያት ምንድን ነው ብለህ ታስባለህ? የኢራን የሻው ዘመነ መንግስት መውደቅ የብዙ ነገር ውጤት ነው። በከፍተኛ ወጣቶች ንቅናቄ ያለበት ግን አዘይ እንደው ዘዴ አሸንፈው ስልጣነ መንግስቱን የሰሩት በአያቶላ ሮላ ሆሚኒ ነት እስላማዊ ሃይማኖታዊ የሆኑ ኃይሎች ናቸው። አሁን እንደዚህ አይነት መንግስት ብዙ መካከለኛው ምስራቅ ውስጥ የለም። ቤዚካሊ አብዛኛው ኢራናውያን የሚከተሉትን የሃይማኖት መንገድ ተከትለው ገብተዋል። ራሱ በስልጣን መዋቅራቸው ላይ ስትመለከት ዋና ሁሉን ነገር የሚወስኑት አያቶላው ናቸው እና የአዲስ እንትን ነው እና ሞቲቬሽንም ይሄ ነው። ስለዚህ አሁን ይሄ የኢራን አብዮት በመጣ ጊዜ የጥንካሬው ምንጭም የሚያኖረውም የሚጠነክረውም ህዝቡን የህዝብ ማዕበል የሚያስነሳና በዛ ማዕበል ላይ መራመድ ይችል የነበረው ይሄ ነው። ይሄ መንገድ ነው። እስራኤልና አሜሪካ ትልቋ ሰይጣንና ግልገሏ የሚል ገብተዋል። ሃይማኖታዊ ኮኖቴሽንማ። ስለዚህ አሁን እነዚህን ማድረጉ ኃይሉ ነው። ኃይሉን እኮ ብዙ ቦታ በተለይ የብሶት ፖለቲካ እንደዚህ ነው የምታደርገው እና ያኔ የሰራ ማዕበል ነው የሚያስነሳው። ኢራን እንዲህ ነበር የሚያንቀጠ እንትን የሚልላቸው። አሁንም ያንኑ ነገር ነው ከ47 ዓመት በኋላ ያንኑ ነገር ነው። አሁን ፕሮፓጋንዳውን ኔቸር ስትመለከት ያንን ነው የሚሉት ገባ እና አሁን ደግሞ ያንን ምላሽ የሰጣቸው አይደለም። ብትሞት ለሀገርህ ነው ለእምነትህ ነው። ስለዚህ መንግስተ ሰማያት ያንተ ናት። ያ ነው በቃ እንትናቸው ማለት ነው እንጂ አሁን ስትመለከት ኢራኖች ከደረሱበት በነገራችን ላይ አንፎርቹኔት በቃ በጣም ያሳዝን ነገር ነው።
እኔ አንዳንድ ነገሮች አንብቤያለሁኝ። አንድ ፖይንት ላይ ኢራንን እንደ ቻይና ልንቀበላት የሚገባ አገር ናት የሚሉ ማለት ነው። ኢራን ፐርሺያንስ በራሳቸው መንገድ ተነስተዋል። ራይዝ ኦፍ ፐርሺያንስ ሪኮግናይዝ ሊደረግ ይገባል የሚል ነው። ይሄን ማንም አላደረገውም። አሁን ሌሎች በሙሉ ህንፃ ገንብተዋል አይደል? በኢራን ዙሪያ ያሉት ኢራን እዚህ ተፋልሞ ውስጥ ነው ያለችው አይደል? ሉክ ዱባይ፣ ኳታር ካፌ ወደ ቀጠር የሚያካክሉ ራሷ ሳውዲ አረቢያ አልጋ ወራሽ ምን እያቀርን ያለው በ2030 ሌላ አይነት ነገር ነው የምታየው አይደለም? እነዚህን ያልኩን ኢቭን ዱባይና ኳታርን የሚያስንቅ ነገር ነው እያስብ ያለው። አውት ኦፍ ከነዳጅ ውጪ የሆነ ሌላ ኢኮኖሚ ቱሪዝም፣ ያው ዝርዝር ውስጥ መግባት አያስፈልግም። what about ኢራን war አየህ ጦርነት። አሁን ኢራን እኮ አንዳንድ መሰረታዊ የሚበሉ ነገሮች ገንዘብ ይዘህ መግዛት ይችላል። እዚህ ሁሉ ምንድን ነው በማዕቀብ ውስጥ ነች ያለችው። አሁን ለምሳሌ እናንተ ስናወራ የአውሮፓ ውጭ ጉዳይ ሚኒስትሮች ለማዕቀብ ተሰብስበዋል። ኢራን ላይ ለማዕቀብ ተሰብስበዋል። አሁን ለተፈጸመው ግድያ አንደኛ ሀገሪቱ ላይ፣ እንደገና ደግሞ ይሄንን ከግድያው ጋር በተያያዘ ያሉ ኃላፊዎች ላይ እንደዚህ ለማድረግ ማለት ነው። እንደገና ደግሞ ይሰበሰባሉ። ምንድነው ይሄ እስላማዊ አብዮታዊ ኮር ዘብ ኮር የምትለው አለ። ዋናው የኢራን ፕሮጀክቶችን የሚይዝ እሱ ነው። የሚሳይል ቴክኖሎጂ ውስጥ ያለው እሱ ነው። የመርከቦች ቴክኖሎጂ ውስጥ ያለው እሱ ነው። በሁሉም ነገር እሱን አሁን አሸባሪ ብለው ለመፈረጅ ማለት ነው። ብዙ ነገር ይስካለ ነው። ኢራን አጌንስት ወርልድ ሆና ነው የቆየችው እስካሁን። በዚህ የተነሳ አሁን እዚህ ፖይንት ላይ ደርሰዋል። አየህ አሁን ውስጥ ያለው የታመቀ ሁኔታ አለ። አሁን ዶናልድ ትራምፕ ያንን ከተናገሩ በኋላ የሆነው ነገር ኢራኖች እስካሁን ያደረጉት ተቃውሞ እንደዚህ አይነት አሁንም ለመቀበል አልችልም። እነዛን ቁጥሮች እኔ እነሱ 3000 ከምናምን የሚሉትን ብቀበል ይሻለኛል ለራሴ አምሮ ጤና። ሌሎች እነዚህ ለዘብተኛ ኮንሰርቫቲቭ የሆነ ቁጥር 6000 ምናምን የሚለውን እንኳን ለመቀበል በጣም ከባድ በጣም 20000 36000 የሚሉ ደግሞ አሉ። ምንድን ነው የተካሄደው? አንዳንድ ቦታ ላይ የሚያሳዩ ፎቶግራፎች አሉ። እንትን አልቆ ማለት ነው ምንድነው የሬሳ ማሸጊያ ዚፕ የሚዘጉ ዛት ኤክስተንት ማለት ነው። በጣም ከባድ ነው። ስለዚህ አሁን ዶናልድ በጣም የገረመኝ ነገርና ብዙ ያልተጻፈውና ያልታየው ነገር ዶናልድ ትራምፕ ይሄን ቁጥር ሲሰጡ ይሄን መግለጫ ሲሰጡ እንዳትመነኩ እናንተ ደሱ ከገለ ይገላሉ ብለው ሲሉ አሁንም ማንን መሰረት አድርገው ቬንዙዌላ ነው አይደለም? በደረቅ ሌሊት እንደ ማጅራት መቼ ተሰርቄ ገብቼ ዙሪያ ገባህን ዶጋ መዳርጌ አንጠልጥዬ እወጣለሁ የሚለው የወታደራችሁን ጉልበት ያሳዩበት ነው። በዚህ ትንፋሽ ነው የተናገሩት። ኢራኖች የሰጡት ምላሽ አፍንጫ ላስ የሚል ነው። አፍንጫ ላስ ብቻ ሳይሆን እና ጠረገው እንደም ግባና አስነሳቸው አጎረን ላሊያውል ያንተን ደግሞ እንሰቅላለን። የምታመጣው ነገር የለም። ያውል ጎን ነው እንግዲህ ብታረገውን እናያለን። በቃ ታረጋውን ሌላ ጊዜ የማያደርጉት ነው። በጆ ባይደን ጊዜ ሊያደርጉት የማይችሉት ነው። በኦባማ ጊዜ ሊያደርጉት የማይችሉት ነው። ጀስት ዶናልድ ትራምፕ አስፈጁት ሊል ይችላል። ምንም ጥርጥር በሌለው ሁኔታ ብዙ ኢራናውያን ከዱን፣ አስመቱን፣ አስጨረሱን የሚል አመለካከት አላቸው። እና ትልቁ አደናጋሪ ነገር ምንድን ነው? ዶናልድ ትራምፕ አደገኛ ሰው ናቸው። አይ በቃ ይመታሉ የተባለ ጊዜ ማለት ነው። በቃ እኮ አሁን አላዳሉትም ነግሬሃለሁ ያኛውን። ከዛ አይ ልትሰቀል የነበረውን አንድ ልጅ ነው ሊሰቀላል ተብሎ ስቶሪ ተሰጥቶ አንድ 26 ዓመት ልጅ። እሳቸው ግን 800 ወደ 27000 ነው ወህኒ ቤት ታጎረው ነው የሚባለው። ከዚህ ውስጥ 800 የሚያሉትን አውጥተው በስቅላት የሞት ፍርድ በስቅላት መቅጣት ተዘጋጅተው ነበርና አሁን በደረሰኝ ዜና በተረጋገጠ ሁኔታ እሱን እንደሚያደርጉ ስለነገሩኝ ብለው እንትን አሉት። በዚህ የሰማነው። በሌላ በኩል ደግሞ ሌላው መረጃ ኢራን ቆይ እስራኤል ነች
እስራኤል ትንሽ ይቆይ የሚል አስተያየት ሰጥታ ነው። ብዙ ነገሮች ነው የሚነገሩት እና ዶናልድ ትራምፕ ብዙ ኮንሰርን ሊሆኑ አይመስሉም። አይታችሁ እንደሆነ ጉዳያቸው በዚህ ግሪንላንድ ላይ ነው ምናምን ላይ ነው ይላሉ። ነገር ግን ኢንዶ ቻይና የነበረችውን አብርሃም ሊንከንን አውሮፓ ተሸካሚዋን ወደ ኢራን እንድትሄድ አዘዋል። እሷ እየሄደች እነዚህ ማህበራዊ ሚዲያ ላይ የአውሮፕላንን የመርከብን ጉዞ ትራክ የሚያደርጓሉ። በርካታ የአሜሪካ የትራንስፖርት አውሮፕላኖች ጸረ ሚሳይል ፓትሪዮት እየያዙ ማለት ነው። ሌሎች ሄሊኮፕተሮችን ምኖችን በዚህ መንገድ የምታጓጉዘው አሜሪካ እነሱን እየያዙ ይገባሉ። ለምን ቁጥሩ ስምሪቱን ነው የምነግርህ። እንደገና እዚህ ኳታር የሚገኘው ያ ትልቁ አየር ጦር ሰፈር ዳርዳሩ ላይ ማለት ነው ሌላ አዳዲስ የአውሮፕላን ምንድነው ሃንጋሮች ተሰርቶ ኤፍ-15 ጀቶች መጥተው ገብተዋል። የትራንስፖርት አውሮፕላኖች አሉ እዛ ውስጥ። እንደዚህ ደግሞ የስለላ አውሮፕላኖች፣ የኤሌክትሮኒክ እንደዚህ የሚባሉ አዲስ አጓጉዘው ጨርሰዋል። በሌላ ጉዳይ ላይ ተጠምዶ አሁን በሚገርም ሁኔታ አሁን አረቢያን ባህር ውስጥ ደርሳለች። ማነው በማንኛውም ሰዓት ትዕዛዝ ቢሰጥ የፋመ የጋመ ጦርነት ኢራን ላይ ማቀጣጠል ትችላለች። ስለዚህ ምን እያደረጉ ነበረ? እየገነቡ ነበር። አሁን ሁሉ ነገር ከጨረሱ በኋላ ምን እያሉ ነው ሲናገሩ የነበሩት? በዚህ ጉዳይ ላይ ነው አይደለም አትገልም ትገላላችሁ በሚለው ነው። ከዛ አሁን አንድ ስቴፕ አለፍ ብለው አሊ ካሜኒ መወገድ አለበታል። መንፈሳዊ መሪውን ማለት ነው፣ ዋናውን ማለት ነው። አዎ አገዛዙን አሊ ካሜኒ መወገድ አለበት። አሁን የእሳቸው አካሄድ አይተሃል። እንትን ላይ ማን ነው ቬንዙዌላ ላይ ማዱሮ ነው እንደዚህ አሉ እና አሁን እየተቀየረ መጣ ማለት ነው። የበፊታውን የእንትኖቹ ጉዳይ አልሆነም። አሁን ትናንትና የነገሩን ደርሷል ሁሉም ነገር። እንግዲህ አሁን ጊዜ የላችሁም፣ ጊዜ ቁልፍ ነው፣ ኑና ቁጭ ብላችሁ የኒውክሌር ጉዳይ እንደራደር። ያው ከዚህ በፊት ብለውታል። ትመጣላችሁ፣ የኒውክሌር ማብለያ የሚባለው አይኖርም እናንተ ጋር ኦልሬዲ ተመቷል። ሌላ የተደበቀም ካለ ይመታል። ታፈርሳላችሁ፣ ታጠፋላችሁ ራሳችሁ። ከዛ እኔ ከእንትኖቹ ጋር ሆኜ ምንድነው እነዚህ ከሰላጤው ሀገሮች ጋር ቢሊዮኖች ቢጠይቅ ነው ከነሱ ጋር ሆኜ ገንዘቡ ከነሱ አሜሪካ በማስተባበር ተደርጎ እዛው ግዛታችሁ ለሰላማዊ አገልግሎት የሚያስፈልጋችሁን የኒውክሌር ሪአክተር እዛ እናስገነባለን። ለሰላማዊ ዓላማ ለመድኃኒት ለመሳሰሉት የሚያስፈልጋችሁን ለሰላማዊ አገልግሎት በሚያስፈልገው ደረጃ እንትን እያጣሩ ይሰጧቸዋል። ሳሲት የኢራን የኒውክሌር ሳይንቲስት ብሎ ነገር የሚያጣራ ነገር አይኖርም። የኒውክሌር ሪአክተር ብሎ ነገር አይኖርም። አቶሚክ ቦምብ የሚባል ነገር አይኖርም። ሁለተኛ የሚሳኤል ምርታችሁ ክምችታችሁ እሱ ደግሞ እንትን ይገደባል። መውደም ያለበት ይወድማል። እጃችሁ ላይ ሊቀር የሚገባው ይወሰናል። ይሄን የሚሆን ይሄን ካደረጋችሁ በኋላ ሁሉ ነገር አልጋ ባልጋ ይሆናል። የተያዘባችሁ ገንዘብ ይለቀቃል። ማዕቀቡ ይነሳል። በአጠቃላይ እሷ ላይ ያለው ዋትበር ይሄ ነው የድርድሩ ነጥብ። 5 ዙር ተነጋግረው በዚህ ይስማሙ አልቻሉም። ለምን? ኢራኖች ይዘው የነበሩት አቋም እኛ ለጦር መሳሪያ እንትን አንልም፣ አቶሚክ ምናምን ፍላጎት የለንም፣ ግልጽ እንሆናለን። ነገር ግን ለሰላማዊ አገልግሎት የሚያስፈልገን ራሳችንን የምናጣራ ይሄ ሉዓላዊነታችን ይሄን አሳልፈን አንሰጥም የሚል ነው የነበራቸው። ይሄን ባለመሆኑ ምክንያት ነው የሰኔው ጦርነት የቀጠለው ማለት ነው። አሁን ይሄንን እያሉ ነው ዶናልድ ትራምፕ። ከጀርባ በአንዳንድ የአረብ ሀገሮች አማካኝነት ንግግሮች እንዳሉ ነው የሚሰማው። ስለዚህ አሁን ጉዳዩ የምን ሆነ እያየ ነው ያለው የኢራንን የኒውክሌርና የቦሊስቲክ ሚሳይል ምርት የማስወገድ አያ የመጣበትን እንደረደረበት ግን ሰልፈኞችን አትንኩ ነው። ምንድነው አሁን ዶናልድ ትራምፕን የምታደርጋቸው? ከዚህ ውጤት ተነስተው ኢራን ላይ ጦርነት መክፈት አስፈላጊ መሆኑን ደምድመዋል ማለት ነው። ይህም ደግሞ
በኢራኖች በኩል በቂ ግንዛቤ ስለተያዙ አያቶላው ተደብቀዋል። ትናንትናው ለምሳሌ ይሄ ውጥረት ከተጀመረ 6ኛ የሆነውን ብሶቷን ኢራን አስገብታለች የተባበሩት መንግስታት። በዛ በኩል የሚነበበው ያው አሁን የአብርሃም ሊንከን የምትባለውን አውሮፕላን ሸካሚ እንደዚህ አድርጋ በጉልበት እያስፈራራች የተባበሩት መንግስታት ቻርተርን የሚጥስ በጉልበት ስርዓት ለመቀየር በጉልበት ኢራንን የምትፈልገውን እንድታደርግ ለማድረግ ክሶች አሉ። በዚህ በኩል ደግሞ ስትሰማ እጃችን ምላጭ ላይ ነው፣ የለየለት ጦርነት ነው የምንሰጣችሁ፣ በክልሉ የሚተርፋችሁ ነገር የለም። እንግዲህ ከዚህ ውስጥ የቱ ነው እውነት፣ የቱ ነው ፕሮፓጋንዳ፣ ከዚህ በስተጀርባስ ምን አለ የሚለው ነገር በሙሉ ለሌላ የሚታው ነው። ስለዚህ ባጭሩ ማለት የሚቻለው ዶናልድ ትራምፕ ጣልቃ መግባታቸው እና የምንሰማቸው ቁጥር እውነት ከሆነ ቢያንስ ግማሽ እውነት ነው ብለን ካልን እልቂት አስከትሏል በኢራን ሰላማዊ ህዝብ ግን አለም እና ይሄን ምክንያት አድርገው አገዛዙን ለመምታት ማለት ቁልፍ መሪዎቹን ለመምታት ቁልፍ ኃይሎቹን ለማሳጣት በተለይ ኢላማው ይሄ አብዮታዊ ዘብ የሚባለው ነው። እኔ በዚህ ግጭት ውስጥ ኢራን እንዳለችው የምትናገር ከሆነ እኔ እንደው አንድም ባህር ኃይል የሚባል ነገር ይቀራታል ብዬ አላስብም። ለማጥቃት ማለት ነው። አሚን እዚህ አሁን ለምሳሌ ብዙ የጦር መርከቦች አሏት፣ ብዙ የጦር ጀልባዎች፣ ፈጣን ጀልባዎች አሏት ኢራን። አሁን ኢራን እንደምትለው ጦርነት ውስጥ ባለ አቅሟ የምትገባ ከሆነ እንግዲህ ኢራን እየነገረችን ያለችው በዚህ በኩል ከአሜሪካ ጋር፣ በዛ በኩል ከእስራኤል ጋር የለየለት ፍልሚያ ማድረግ ይችላሉ የሚል ነው። እንደዛ ከሆነ ኢራን ቤዚካሊ አየር ኃይል የላትም። ካለፈው ሰኔ ወር በኋላ ያቋቋመችው አየር ኃይል አለ ከተባለም አይ ቲንክ አየር ላይ የሚቆይ አይመስለኝም። አሁን አንዳንድ ሰዎች ሲበሽቁ ነው የምሰማው። እንዲህ እኩል ሚዛናዊ ይሁን የሚሉት ነገር አለ። የሚዛናዊነት ጥያቄ ሳይሆን ይሄ ግልጽ ስቶሪ ነው። ኢራን አየር ኃይል የላትም። ኢራን አየር ኢቭን በራሽያ አሁን ነው ከራሽያ ከዚህ ከሰኔ ጦርነት በኋላ እንሰማ የራሽያን ሱ ምናምን እስራኤል በሚሳኤል ከፍተኛ ጥቃት እየፈጸመች አይደለም ያለችው። ስለዚህ እስራኤል ሚሳኤል የምትጠቀም ሀገር አይደለችም። እስራኤል በሚሳኤል ትመታለች። ነገር ግን የጦርነት ስትራቴጂ አድርጋ ምንድነው በዚህ አሁን ለምሳሌ በሁለቱ አብዛኛው የመካከለኛ ርቀት መቺ ነው። በእንደዚህ አይነት የሚሳኤል እንትኑ የውጊያ ስልቷ አይደለም። ስለዚህ ይሄን ማለት እስራኤልን ማሳነስ አይደለም ማለት ፈልጋለሁ። ኤግዛክትሊ። አሁን ዓለም እንግዲህ ዶናልድ ትራምፕ ብዙ ጊዜ ፖለቲካ የሚነሳበት መስመር ትክክለኛውን ፍላጎት ይገልጻል ማለት አይደለም። ከሆነች ቦታ እንደ ምክንያት ይነሳና ግን ማስፈጸም የሚፈልገው ሌላ ጉዳይ ይሆናል ማለት ነው። የዶናልድ ትራምፕ ጥያቄ ህዝቡን አትንኩት ሲሉ የህዝቡ በዚህ መጠን መሞት የአያቶላውን ጭካኔ እንዲጎላ አድርጎታል። ስለዚህ አሜሪካ ኢራን ላይ ጦርነት መክፈት ከፈለገች አያቶላው ባልታሰበ መንገድ አሜሪካ ቀለበት ውስጥ ገብተዋል ብለን ማሰብ እንችላለን ወይ? በሌላ መልኩ ደግሞ ስንመለከት አሜሪካ እንደተባለው ከ20 ሺህ በላይ ህዝብ ከሞተ እንባቸውን የ20 ሺውን ህዝብ ሞት እንባ የሚታበስበትን መንገድ ትፈጥራለች ወይ? እነሱ መረዳት አላቸው። እንግዲህ አንዱ ያው ራሷ ኢራንም ስትነግር የነበረችው ኢራን ፔኔትሬትድ ሆኗል ነው የምትለው። ብዙ ተቋሚ ሀገሬ የምትለው አይደለም እንዴ? ባለፈውም በሰኔው ጦርነት ላይ ሞሳድ ሁሉንም አይነት የሀገሪቱን የስልጣን አስኳል ሁሉ እንትን ብሎታል፣ ሰርጓል ውስጡ የሚል ነው። ስለዚህ አሁን ኢራኖች እያቀረቡ ያሉት ይሄ ሁሉ የተቋሙ ራሱ በመላ ሀገሪቱ እንደዚህ ሆነው ፉሊ በእነሱ አባባሽነትና ኢቭን ጠንሳሽነት ነው የሚል አስተያየት አላቸው። ስለዚህ ዝም ብሎ በነሲብ ሳይሆን ይናበባሉ። ገብቷል። እና የኢራን 47ኛ ዓመቱ ነው እንግዲህ የኢራን ስልጣኑን ከያዘ ማለት ነው አገዛዝ
47 ዓመቱ ነው እና ይሄንን አሁን አደባባይ ላይ የወሰዱን እርምጃም ቋንቋው የሁሉ ሩጫቸው የሁሉ ጥረታቸው ስርዓቱን በአንጻራዊነት ራሱን በራሱ እየተካ የራሱ ሰዎች እያቀያየረ እስከ ወዲያኛው የሚቀጥል ለማድረግ ነው። በዚህ በኩል ያለው የኒውክሌር የአቶሚክ ቦምብ ሩጫ፣ በዛ በኩል ያለው ይህ ምንድነው ያላትን ሪሶርስ በሙሉ ማለት ነው። ኢራንን በመካከለኛው ምስራቅ ማነው ኢራንን ይወዳደር የለም በዚህ በሚሳይል ክምችት በሚሳይል ቴክኖሎጂ በሰው አልባ ቴክኖሎጂ ብዛት ጭምር ማለት ነው። አጠቃላይ የአገሪቱ ሪሶርስ እዛ ውስጥ ነው ሄደው። ይሄ ሪሶርስ በጣም የወሰደ መሆኑን የምታውቀው ቢተኩስ የማያልቅበት ሄዝቦላ እንደዛ ነበረ። እንደገና የቴክኖሎጂ ሽግግር ተደርጎ እዛ አንደርግራውንድ ምሳው ምናምን አድርገው እዛም ይሸመናል። ይሄ ሚሳኤል ሀውቲዎች ራሳቸው ሰው አልባ እንደዚህ ያደርጋሉ። እና ይሄ ትልቁ የኢራን መገለጫ ነው። በቃ የህልውናዋ አጥር ነው። አሁን አክቹዋሊ የሆነው ምንድነው የአቶሚክ ሪያክተሩን በሙሉ አሁን ወድሞ ነው ያለው። ታንሰራሯለች የሚል ነገር ካልሆነ ወይም አንዴ በማናቸው ውጭ ጉዳይ ሚኒስትሩ ናቸው ባናቸው ኢራን ሰፊ ናትና በሚል ባነጋገር ያልወደሙም ይኖሩናል የሚል አይነት ነገር ሰጥቷል። ከዛ በተረፈ ደግሞ 90% ደረጃ የበለጸገ ዩራኒየም የኒውክሌር ቦምብ ለመስራት የሚያስችለው 100% የበለጸገ መሆን አለበት። ስለዚህ 10 በአንድ ሳምንት ውስጥ የአቶሚክ ቦምብ ወደ መስራት ሊያስገባቸው የሚችል የሚባለው 400 ኩንታል ገደማ ወይም በሊትር እንዴት 400 እሱ የት እንዳለ አይታወቅም። እሱን አሁን እንዲያስረክቡ ኢራኖች የሚፈለገው። ስለዚህ አሁን ኢራኖች ስርዓቱን ያስቀጥልልናል ብለው ያሰቡትን ጠላትን በግሮ ለስርዓቱ ጋሻ ጃግሬ ሆኖ ቀጣይነቱን ያረጋግጣል ያሏቸው እነዚህ ሁለት እንትኖቻቸው መዳኛዎቻቸው የኒውክሌር ይሄ ምንድነው የአቶሚክ ቦምብ ህልማቸውና የሚሳኤል ምርታቸው አሁን አደጋ ላይ ወድቋል። ያኛው ኦልሬዲ ተመቷል። አሁን እንግዲህ በመጨረሻው ጦርነት እንድንበታለን ያሉት መተማመኛቸው ማን ነው ማለት ነው? የሚሳኤል ክምችታቸው። ምንም ጥርጥር በሌለው ሁኔታ አሁን ጦርነት ቢከፈት ኢራኖች ምናልባት በሺህ የሚቆጠር እስራኤል ላይ ይተኩሳልን የሚል ዝግጅትና አቋም እንደሚኖራቸው መጠራጠር አያስፈልግም። ምክንያቱም ከዚህ በኋላ እነዚህ የአሜሪካ የጦር ጀቶች ወዴት ነው የሚሄዱት? የት ቦታ ነው የሚመቱት? ገባ? አንዳንድ ጊዜ በጣም አስቸጋሪ ነው። ስለዚህ አሁን ይሄ ግጭት ከተደረገ የቆየውን ጊዜ ያህል ይቆይ 2 እና 3 ሳምንት የፈጀ ግጭት ከሆነ ብዙ ነገር ያልቃል ይባላል። ለዚህ መደነቅ የለብንም። የባህረ ሰላጤውን ጦርነት አውቃለህ አይደል? ያ ሁሉ ነገር ተደግሶ ከዛ ጦርነት ተጀመረ። ጃንዋሪ 7 ነበር ያን የሚባለው ቀነ ገደቡ ማለት ነው። 2 ቀን አሳልፈው ጥር 9 ተጀመረ በአየር ድብደባ ማለት ነው። በቃ ትደበደባለች አሜሪካ። ያው ተባባሪ ኃይሎች የሚባሉትም አብረው ይሳተፋሉ። ምንም ጦርነት ልትሏቸው የኢራቅ አየር ኃይል የተባለውን ምንድነው ማድረግ የቻሉት? የተረፈውን ከመንደር የተረፈውን ወደ እንትን ጥፋ ወደ ኢራን ያን የሆነው 3 ሳምንት ቁጭ ብሎ ሳዳም ሁሴን ሀገሪቱን አነፈራት። ድልድይ የለም፣ ይሄ ማዘዣ ምናምን ጦሩ ስንቅ ትእዛዝ አይደርሰውም። በረሃ ላይ 40,000 ጦር የኢራቅ ጦር ምሽግ ውስጥ ተቀብሮ ቁጭ ብሏል። መቼ መውጣት እንዳለበት ቀጥሎ ምን ማለት የለም። ራሱ እዛ ተመቷል። ባግዳድ በጣም እኮ አንዳንድ ጊዜ ኢትስ ኖት ፌር በቃ ማለት የሚቻለው ነገር ይሄ ነው። ከ3 ሳምንት የአየር ድብደባ በኋላ የእግረኛ ውጊያ ተጀመረ ይላል። አብዛኛው የኢራቅ ታንኮች የተመቱት ከኋላ ነው ይላል። የሚነዱት ከኋላ ነው የሚመቱት ሲሸሹ ማለት ነው። ያኛው ሲሸሹ አይደለም። በቃ እንደሱ ደግዛ እንደዚህ ያሉት ከኋላ ምንም እንዴት ጦርነት ላይ እና ጆሮ ሳይኖር እንዴት ማለት ምንም ኮኔክሽን
አዛዥ ከታዛዡ እንደዚህ የምትለው ሰንሰለቱን በሙሉ አውድመውታል በአየር። ከዛ በኋላ እኮ መቼም ቤት ይቁጠረው ምን አይነት ይሄ የሚያምቅ ቦምብ ይጥሉባቸው ነበረ። በዓለም የተከለከለ ነው የሚያምቅ ማለት ነው። እዛ የአሸዋ በረሃ ውስጥ ራሱን ቀብሮ የተቀመጠው ኃይል ላይ እኔ አስታውሳለሁ። ሚዙሪ የምትባል የአሜሪካ የጦር መርከብ የአንድ ጥይቷ የቮልስዋገን የሚያክል ክብደት እዛ ምሽግ ውስጥ ያለ ጦር ላይ ነው የሚወድቀው። እሱ ላይ የሚያምቀው ቦምብ አልኩል እዛው ድብን እዛው አፈር ውስጥ ነው የሚቀሩት። ምን ያህል እንደሞተ እንዳልሞተ እንኳን ቆጥሮ ለማወቅ የፈለገ የለም። እንደዚህ አይነት አሰቃቂ ጦርነት የተደረገው ይሄን ያነሳሁበት ምክንያት ምንድን ነው? የእግረኛ ውጊያ ላይ ሲመጣ ምንም ነገር የለም። በቃ ይሄ ነው የተፈጠረው። አንድ የአሜሪካ ወታደር እንዳልሞተ ታውቃለህ? ዳህራን ላይ አንድ ስከድ ሚሳኤል አርፎ ብቻ 37 አሜሪካ ወታደሮች ሞተዋል። ታስቷል። በአጠቃላይ በጦርነቱ ከመቶ ሰዓት በኋላ ጦርነቱ ሲያበቃ አብዛኛው የተረፈው የኢራቅ ጦር ከኩዌት ከዚህ ከአሸዋው እየሸሸ ወደ ሀገሩ ለመግባት ሲሯሯጥ ማለት ነው የባስራን ድልድይ ሰብረውታል። ስለዚህ ጦሩ ነፍስ ነውና በዛ ድልድይ ውስጥ ገብቶ ነው ያን ጊዜ ይለዋል። እኔ ማስታወስ የሰራው ነው በጣም የአሜሪካ የጦር ጀቶች ይላል ጥይቱን አሁን ለምሳሌ ሮኬት ተኳሻል ቦምብ ጣል አሁን ቦምብ ጣዩ ሌላ ነገር ታጥቆ ይመጣል። በቃ እንትኑ ላይ ምንድነው እዚህ አውሮፕላን ተሸካሚው ላይ ወይም እዛ ያሉበት ቦታ ላይ ጠብቀው የሚያስፈልጋቸው መሳሪያ እስኪገጠም ትዕግስት አልነበራቸው ይላል። ምክንያቱም ጥንብ እንዳያሞራ ይሄንን ያለን ሰራዊት ተሻግሮ ሳይገባ እዛ ውስጥ እንዳለ ለማስቀረት ማለት ነው። በዚህ ደረጃ ነበረ የተረባረቡበት ነው የሚለው። ያ ይሄን አይነት እንትን ማወቅ አለብን። ይሄ ሁሉ ሲሆን የጦርነቶች ሁሉ እናት ልክ እያችን እያልን ነው ያሉ ሳዳም ሁሴን አንሰጡ ነበር። መጨረሻ ላይ በሁለተኛው ዙር ነው አንድ ቀን አንድ ደቂቃ መቀመጥ አልቻለም ቤተ መንግስት። መቁጠሪያ ይዘው ጀለቢያ ለብሰው ነው እንደማንም የበህተው ሰው ብለው ለመጥፋት ይሻሉት ማለት ነው። እንዴት እንደተገኙ ታውቃለህ? ሳዳም ሁሴን ሁለት ወንድ ልጆቻቸው የሚያሳዝን የእንትና ልጅ የኡዴ አይደለም ኡዴ ያኛ ሁለተኛ ልጅ ያላቸው የእሱ ልጅ በጣም የሚወዱት በአያትነታቸው እጅግ የሚወዱት እሱን ጭምር ነው አሜሪካኖች የገደሉት። ግቢያቸው ስለ እየተኮኑ ቶታሊ ነው ያወደሟቸው እና መጨረሻ ላይ ሳዳም ሁሴንን እስከነቱ ነው ያዙት። ዓለም ያንዴ ሁሉ ሲደረግ ኢራን ምን ተማምና ነው ኢራቅ ምን ዓለም በሙሉ በዚህ ደረጃ ሲያብር በአንተ ከማጋብራለሁ ብለህ ነው። አሁን ብዙ ሰዎች የሚያስቡት ኢራን ብቻዋን አይደለችም፣ በዚህ በኩል ቻይና ትኖራለች፣ በዚህ በኩል ራሽያ ትኖራለች። ኖ ራስን ማታለል የለብህም። ራሽያም ቻይናም ሲገቡ አያደርጉትም። ዓለም ጦርነቱ አላለቀም ወይ? አሁን ኢራን ለምሳሌ በዚህ መጠን እየፎከረች ነው ያለችው። ሀውቲዎችን እንውሰድ፣ ሐማስን እንውሰድ፣ ሂዝቦላን እንውሰድ። እነዚህ የኢራን ጥርሶች አልነበሩም ወይ? ምክንያቱም ወደ እስራኤል በመተኮስ በማስጨነቅ ወይም ኃይል በመበተን የእስራኤልም ሰራዊት ወደ ኢራን ላይ ፎከስ እንዳያደርግ ድልድዮች ነበሩ። እነዚህ ዙሪያቸውን አሁን የሉም፣ ተከርክመዋል። ስለዚህ አሁን አይኖች ሁሉ ኢራን ላይ ነው ያሉት። አሁን እስራኤል ስለ ሐማስ አይደለም የምታስበው፣ ወይም ስለ ሂዝቦላ አይደለም የምታስበው፣ ወይም ስለ ሀውቲ አይደለም የምታስበው። በቀጥታ ትኩረቷ ኢራንና ኢራን ላይ ነው። አሜሪካም ኢራንና ኢራን ላይ ነው። ወደ ሀውቲዎቹ አተኩስም አሁን አሜሪካ። ስለዚህ ኦልሞስት እንደው ጦርነቱ ወደ 75% ወይም ከዛ በላይ አልተጠናቀቀም ወይ? አሁን እንዲህ አይነት ሪያሊቲዎችን አንስተ በምታወራበት ጊዜ አንዳንድ ሰዎች አቋም ይዘው ነው የሚሆነው። እንግዲህ ምንጊዜም በሁለት ሳይድ በሶስት ሳይድ ቢወራ ወሬ አለ። አሁን የፕሮፓጋንዳ ያስመስሉታል። የፕሮፓጋንዳ ጉዳይ አለ። ገብቷል? ለፕሮፓጋንዳ ጉዳይ አለ። አሁን ቅድሙን የኢራቁን ያመጣውበት ምክንያት ሳዳም ሁሴን የሚያደርጉት ነገር አለ ተብሎ ስለታመነ ነው። ያየነው ግን መጨፍጨፍ ነው ያየነው። አይደለም እንዴ? በተመሳሳይ ሁኔታ አሁን ቅድም ያልካቸው እነዚህ በሁሉ በታምር የጠፋ አይደለም። ሄዝቦላ በታምር የጠፋ ጦር አይደለም። ከሄዝቦላ ስህተት ሳይሆን ሄዝቦላ በተወሰነበት ብልጫ ነው ያ ነገር ሊመጣበት ይቻላል። ዓመታት በፈጀ ጥረት ነው። አይደለም እንዴ? የሚጠቀምባቸውን
ቢፐርስ ወደ ፈንጅ ለመቀየር የሚጠቀምባቸውን ዎኪ ወደ ፈንጅ በመቀየር ገብቷል። ሊደበቅ በማይችልበት እንድታደን ምክንያት ይሆነኛል ብሎ የሚፈራበትን ማንኛውም ኤሌክትሮኒክስ የማይጠቀመን አካል እጅግ ምስጢራዊ አካል፣ እጅግ ተዋጊ አካል፣ እጅግ ዲተርማይንድ የሆነ አካል ፕሮባብሊ የኢራን የመጀመሪያ መስመር ተፋላሚ የሆነን ኃይል ለመምታት የተጠቀሙበት መንገድ ይሄ ነው። ኢትስ ኖት ኤ ጌም። ብዙ ገንዘብ አለው፣ ብዙ ሴራ አለ፣ ብዙ የዓመታት ጥረት ነው እንጂ በአንድ ጊዜ በአንድ ጀንበር የተመታ ነው። ስለዚህ አሁን የነ ሄዝቦላ የነ በቃ ቤዚካሊ ሄዝቦላ ሲመታ ማነች ራሽያ በዩክሬን ጦርነት ዛ ተወጥራለች። ስለዚህ አሳዶች መርገጫ ምንድን ነው ባዶ አየር ላይ እንደተቀመጡ ነበር የሚቆጠረው። ያን ጊዜ ሶሪያ ደግሞ ባላቋረጠ የእስራኤል ድብደባ ስር ሆኖ ታውቃለህ፣ ኢራን እዛ እንዳትክር ማለት ነው። ስለዚህ ስለ ተቋሞቻቸው በቋሚነት ይደበደቡ ስለነበረ ይሄንን አስተውለው ነው መጨረሻ ላይ የቱርኩ ሰው እየቀላል ሰው እንዳይመስሉ እሳቸው ደግሞ ይሄ የሶሪያ ኩርዶች ኤስዲኤፍ ይባላል። በዛ ከእርስ በርስ ጦርነቱ መነሻ ጋር ተያይዞ አይሲስ በእነሱ እንትን ነው የተንሰራፈው። እሱን ለመዋጋት በሚል አሜሪካ ተደግፎና ሀያል ጦር እየሆነ መጣ እና አሁን ፒኬኬ የእነሱ የቱርክ ኩርድ ነፃ አውጪ ልትለው ትችላለህ፣ ተፋላሚ ነው ግን ግንኙነት አላቸው የሚል እሷም እየገባች ትመታ ነበር። ይሄንን ለእሷ ስትራቴጂክ ጠላት ነው ይሄንኛው። ስለዚህ ይሄንን አይታ እሷ ትደግፎ የነበረው ዛሬ አሁን እንትን የሆነው ፕሬዚደንት ሆነው የእሷን ድንበር ተጠግተው የሚኖሩ ናቸው። ያን ጊዜ ነው በደንብ አድርገው ሁኔታውን ካዩ በኋላ ያሉት ሄዳሉ። ቀጥ ብሎ ደማስቆ ቀጥ ብሎ ተሰት ብሎ ገባ ማለት ነው። ይሄ በጣም ጥናት የሚጠይቅ ዝም ብሎ እኮ ይደረጋል በግራና ቀኙን ከማየት ነው። ስለዚህ ያን የተፈጠረው እና አሁን ኢራን ይሄንን ሁሉ ስትል አዎ የማይካድ ነገር ብዙ ሚሳኤሎች ወደ እስራኤል ተኩስ ትችላለች እና በዛ በኩል እንትን ትችላለች። ነገር ግን አሁን ኢራን ባለችው መሰረት ወደ ለየለት ፍልሚያ የሚሄድን ይሄ ጦርነት ለሳምንታት የሚቆጠር ለአንድ ለሁለት ሳምንት እንኳን የሚቀጥል ቢሆን ሪሊ ለአገዛዙ ከባድ ነው። እንደዛ አይነት ሁኔታ ነው። ሳዳም ሁሴን ለምን ተረፈ? ለምሳሌ የ3 ሳምንት የአየር ድብደባ ተደረገ። የ100 ሰዓት ጦርነት ተደረገ አይደል? እንዳ ጦርነቱ በቃ ሳዳም ሁሴን ግን ስልጣን ላይ ነው ያለው። እንደገና የባስራ ድልድይን ሰራው። ጦር እንደገና አደራጀ። ሪፐብሊካን ይባለውን የተረፈውን አሰባስቦ ማለት ነው። መሳሪያዎችንም ታንኮችንም ከዛ በማዕቀብ ስር ነው የነበረው። ብዙ ህጻናት ሞተዋል። የማዕቀብ እንትናቸው የብራቢያን ማዕቀብ ዘዴ የመጨረሻ አረመኔያዊ ነው። ሳዳም ሁሴንን ለመንካት ህጻናትን፣ አሮጊቶች፣ እናቶችን እየገደልክ ነው የምትመጣው። ገብቷል። ምክንያቱም ምንጊዜም ያለው ይኖራል፣ የሌለው ያልቃል። ማዕቀባቸው ብዙ ጊዜ ውጤታማ አይደለም። ስለዚህ ለምንድን ነው ከዛ ሁሉ በኋላ የሳዳም ስርዓት ባዝ ፓርቲና የጦሩ ሰርቫይቭ ሊያደርግ የቻለው? መጨረሻ ላይ እንደሱ የወደሙት በ2007 በልጅየው ቡሽ አጠቃላይ እንትን የወደሙት ለምንድን ነው ያልክ እንደሆነ ጆርጅ ቡሽ በቃ አሉ የአሜሪካ ጦር የሳዳም ሁሴን ገባ ድንበር ውስጥ አይደለም። የተባበሩት መንግስታት ድርጅት የሰጠኝ ማንዴት እዚህ ድረስ ነው። ከዚህ በላይ ኩዌትን ነፃ ማውጣት ነው የኔ ማንዴት አይደለም። ያገዛዝ ለውጥ ላደርግ አልችልም በሚል አቁሙ ስላሉ ነው። ገብተዋል። ይሄን መረዳት አለባቸው። ዛትስ ዋይ ሳዳም ሁሴንና አገዛዙ የተረፈው። ጆርጅ ቡሽ ትንሹ ሲመጣስ ምንድን ነው ያደርገው? ሙሉ በሙሉ ነው ያጣው። ወጣ ያዝ ልጆችን ያክስት ልጅ ያጎት ልጅ ዋቴቨር የትንም አብሮኝ ያሰብስብና በአውሮፕላን ተሳፍረ የምትችለውን ገንዘብ ያዝና የሚቀበል ሀገር ጥፋ፣ አለበለዚያ እንመጣለን አለ። ይሄ አላደረገውም ሳዳም ሁሴን። መጨረሻ ላይ አንድ ሴት ልጅ ነች ያለችው የሳዳም ሁሴን የተረፈችው እሱና ሚስትየዋ ከድጃ ሳይሞቱ ይቀራሉ። እንደዚህ እኮ በጣም እኮ የሚያሳዝን ትራጂክ ነገር እኮ ነው የተፈጸመው አይደለም። ቀጥታ ይሄንን ጆርጅ ቡሽ ዓለም ወይ ከኔ ጋር ነህ ወይ ከአሸባሪዎች ጋር ነህ የሚል ቃል የሰጡት። ስለዚህ ከዛ በኋላ ያተደረገ እና አሁን ዶናልድ ትራምፕ ምንድን ነው እየነገሩ ያሉት?
አያቶላ አሊ ካሜኒን ገላለሁ ነው እያሉ። ስለዚህ ሰርቫይቭ አታደርግም። ሳዳም ሁሴን ያንን ሰርቫይቭ ያደረገበት የመጀመሪያውን ሰርቫይቭ ያደረገው በፕሪንሲፕል ላይ ኢራቅ እንትን ሲደበድቡ እኮ መሪዎቹ ላይ እኮ ድብደባ አልተደረገም እኮ። እንደ ሳዳም ሁሴን እኮ ብለውታል። የሶስት ሳምንት ድብደባ ሲደረግ የት የሚደበቁ እነሱን ፐርሶናል የሚፈልግ ውጭ ጉዳይ ሚኒስትሩን ምናምን ትስቴ ምናምን የሚባሉትን በተለይ የሚያድን ጦርነት አልነበር። አየህ ወታደራዊ ጦሩ ላይ የተነጣጠረ ዘመቻ ነበር። ጆርጅ ቡሽ ትንሹ ሲዘምቱስ ሳዳም ሁሴን እኮ ሳይገደሉ በፊት እሳተ ገሞራ የፈነዳበት የሚመስል አንድ ሁለት ቦታ ተፈጥሯል እኮ ተነግሮ እዚህ ጋር ያሉ ሳዳም ሁሴን ሲባል ያንን የሚያክል ይሄ ምሽግ ባንከር ባስተር ተተኩሷል። ጦርነቱ በይፋ ሳይጀምር በፊት ማለት አየህ። ስለዚህ አሁን ምንድን ነው ሪያሊ ከዚህ የምናየው ነገር ምንድን ነው? ዶናልድ ትራምፕ አሊ ካሚኒ መወገድ አለበት አሊ ካሚኒ ኢላማ ነው ብለውን አሁን እየተሰባሰቡ ያሉት ስርዓቱ እንዴት ሊተርፍ ይችላል? አክቹዋሊ የስርዓቱን መሪዎች የስርዓቱን ቁልፍ ወታደራዊ ኃይሎች ሰራዊት ተቋም መሳሪያ ማምረቻዎቹን እነዚህ ለመደብደብ ነው ማነው ዶናልድ ትራምፕ እያስጠነቀቁ ያሉት። ኢት ኢዝ ኖት ጆርጅ ቡሽ ትልቁ አየህ እዚህ ጋር የተባበሩት መንግስታትን ውሳኔ የውሸት አድርጎ አሳምኖ ነው ሄደው ጅምላ ጨራሽ መሳሪያ አለ ብሎ ብለህ ጆርጅ ቡሽ ዳግማዊ ልትል ትችላለህ አይደል? ዶናልድ ትራምፕ እኮ ይህ የተባበሩት መንግስታት ድርጅት አልጫ ነው ብሎ የተናገረው እኮ እንደ ራሱ ድርጅቱ የጠቅላላ ጉባኤ ንግግር አላየም። ብቻዬን ስምንት ጦርነት አቆምኩኝ ታንኪው እኮ አይልም ከጎኔ ምን ልርዳ እንኳ አይልም አሉና አሁን አቅም ነበረው ዓለምን ለማገልገል ብለው በቁሙ እንደሌለ ቆጥረው ቦርድ ኦፍ ፒስ ሰምታል። የተባበሩት መንግስታት ድርጅት እኮ ማለት ነው የዓለም መሪዎች ያሉበት $1 ቢሊዮን የከፈሉ ቋሚ አባል የሚሆንበት አንድ ያልከፈሉ ደግሞ 3 ዓመት የሚያገለግሉበት እንደ የትኛውም ሀገር አባል መሆን አለብኝ ማለት አይችልም። ዶናልድ ትራምፕ ሊጋብዙት ይገባል። የዚህ የቦርድ ሊቀመንበር ማን ናቸው? ዶናልድ ትራምፕ። ኢትስ ኖት አሜሪካ ዶናልድ ትራምፕ ናቸው። በዚህ ዓለም አቀፍ በዚህ የተባበሩት መንግስታትን ድርጅት በሚተካ ያንም ግጭት አስወጋጅ ሰላም አስፋኝ መዋቅር ውስጥ የተባበሩት መንግስታት ድርጅት ወደፊት የሚተካ ተቋም ውስጥ ስንት ሰው የቪቶ ፓወር አለው? ዋና የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት 5 ቋሚ እንትኖች አሉ አይደል? አሁን በዚህ ውስጥ በቦርድ ኦፍ ፒስ ውስጥ አንድ ሰው ብቻ ነው የቪቶ ፓወር ያለው። እሱም ዶናልድ ትራምፕ። ምንም ተቦካ ተከካ ዶናልድ ትራምፕ ይሁን ካላሉ ምንም ነገር የሚሆን ነገር የለም። ብቸኛ ቪቶ ፓወር ያላቸው ናቸው። ከዋይት ሃውስ ስልጣናቸውን ለቀው በጡረታ ሲወጡ የቦርድ ኦፍ ፒስ የዕድሜ ልክ ሊቀመንበር እሳቸው ናቸው። እሱ ብቻ ነው። ታዲያ እንዴት ነው ቀጣይነቱ የሚቀጥለው? እሳቸው ሲወርዱ አይበቃም? እሳቸው ሲወርዱ ይቀጥላሉ። ትንፋሻቸው እስካለ አልዛሜር እስካልያዛቸው ከዛ ሳትለኝ ተተኪው ማን ነው እሳቸውን የሚተካው ይችላል? ዶናልድ ትራምፕ ናቸው የሚመርጡት። ተተኪያቸውን የሚመርጡት ዶናልድ ትራምፕ ናቸው። ስለዚህ ልጃቸውም ሊሆን ይችላል ሞስት ላይክሊ። አለበለዚያ ጃሬድ ኩሽነር የልጃቸው ባል እንዲያል የሚቀጥል ነው። አንዳንድ ቀን በዶናልድ ትራምፕ የምቀናበት ነገር ቢኖር የእሳቸውን ኢምንት ያለ ራሴን ብወድ እንዴት ደስተኛ ሰው ነበር። በጣም ይገርም ነው። ይህ ከዓለምነህ እንስማ ፕሮግራማችን ነው። ዶናልድ ትራምፕ በእጅ አዙር ዓለምን የመግዛት ህልም አላቸው እንዴ? እንግዲህ በሂደት የምንመለከተው ይሆናል። ኢራን ጣቴ ቃታ ላይ ነው ብላለች። እንደ ፉከራዋ ቃታውን ለመሳብ እድሉ ይኖራት ይሆን? መተንበይ አይቻልም። በሂደት በየቀናቱ የሚመጡትን ዜናዎች ይዘን እንቀርባለን። ይህ ከዓለምነህ እንስማ ፕሮግራማችን ነው። ለዛሬ ይዘንላችሁ የቀረብነው ይሄው ነው። በሌላ ጊዜ በሌላ ፕሮግራም እስከምንገናኝ መልካም ጊዜ
ጋጋሪዎች ነን። አሁን ላይ ምግባችን ከሚሰጠን አስፈላጊ የሰውነት አበልጻጊ ቫይታሚኖች ባለፈ በእጅጉ የሚያሳስበን የምግብ ዝግጅትና አቀራረብ ሂደት ጤናማነት ነው። ጋጋሪዎች ነን። ለዛም ነው ለእንጀራችን ከፍተኛውን ጥንቃቄ የምናደርገው። መልኩን ለማንጣት፣ ብርካቴውን ለመጨመር፣ የቆይታ ጊዜውን ለማርዘም ሲባል ምንም አይነት ኬሚካልና የእህል ውህደት ጋር የማይቀላቀል አስፈላጊውን የመብላላት ሂደት አሳልፎ በንጽህና የሚዘጋጅ የጤፍ እንጀራ ነው። በፕላስቲክ ታሽገው የሚቀርቡ ምግቦች ለምርቱ ተብለው በተሰሩ ማሸጊያዎች ፉድ ግሬድ ፕላስቲክ ካልታሸጉ ለካንሰር፣ ለጉበት፣ ለኩላሊት በታዳጊዎች ላይ ሁለንተናዊ አስተሳሰብና እድገት ላይ ከፍተኛ ውስንነት እንደሚያስከትሉ የዓለም የጤና ድርጅት አስታውቋል። ለዚህም ሲባል ጋጋሪ በዱባይ ሙኒሲፓሊቲ ማረጋገጫ ያለፈ የዩኤኢ ኳሊቲ ማርክ ሰርቲፊኬት ፉድ ግሬድ በተሰጠው ለምግብ ማሸጊያነት የተመረጠ ፕላስቲክ ማሸጊያ የተዘጋጀ ነው። ንፋስ ሳይገባው ቃናና መዓዛውን ሳያጣ በነጭና በቀይ ጤፍ በሁለት አማራጭ ታገኙታላችሁ። ከአክብሮት ጋር ነው ይህን የምነግሮት። አዎ ያሻግታል፣ የጤናማ እንጀራ ባህሪው ስለሆነ። በማሸጊያው ላይ በግልጽ ከተቀመጠው ከ3 እስከ 4 ቀናት በላይ እንዳይጠቀሙ። በጋጋሪ ትሬዲንግ ተመርቶ በዳኒዳን ጄኔራል ትሬዲንግ የሚቀርብ ሲሆን በአልበረሃ በዳኒዳን ሚኒ ማርትና በዱከም ሬስቶራንት ውስጥ 24 ሰዓት ያገኙታል። በቅርቡ በሁሉም የተባበሩት አረብ ኤሚሬቶች ከተሞች የምንገኝበትን አድራሻ የምናሳውቅ ይሆናል። በጋጋሪዎች የቀረበ ጋጋሪ ንጹሕ እንጀራ። ፊሶን ሪል ስቴት በቦሌ በሻሌ አያት ዞን 5 የሚገኝ 45,000 ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ከስቱዲዮ ጀምሮ ከባለ 1 እስከ ባለ 3 መኝታ ክፍል አፓርትመንት፣ ቅንጡ ጂ+ ቪላዎችና ታውን ሃውስ በውስጡ ያካተተ ግቢ። አፓርትመንቶቻችን የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 3 ቤዝመንት ፓርኪንግ፣ 2 ሊፍት፣ 24 ሰዓት ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያና በደህንነት ካሜራዎች የታገዘና ብቃት ባለው የሕንፃ አስተዳደር የተሟሉ ናቸው። ጂ+2 ቪላችን በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን እንዲሁም 1 ባህላዊና 1 ዘመናዊ ኩሽና በውስጡ የያዘ ሲሆን በ340 ካሬ ላይ ያረፈ 3 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። ጂ+2 ታውን ሃውስ 5 መኝታ ቤት፣ 6 መታጠቢያ ቤቶች እንዲሁም 1 ባህላዊና ዘመናዊ ኩሽና በውስጡ የያዘ ሲሆን በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። በአጭር ጊዜ ውስጥ ለመረከብ ቤቶቻችንን መጥተው የግሎ ያድርጉ። ገንዘብነቱ እንዲህ አይነት ቅርስ ላይ ሲያውሉት ነው። አሁኑ ነው በስልክ ቁጥር 0952787878 ወይም 0952797979 ይደውሉልን። ፊሶን ሪል ስቴት ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና